በእኛና በእናንተ መካከል በእኛና በሌሎች የእምነት ተቋማት መካከል ሊኖር ስለሚገባው ዝምድና እኛ ግልጥ ያለ ፖሊሲ ነው ያለን። መንግስታት በሶስት መንገድ ከሃይማኖት ተቋማት ጋር ይዋሃዳሉ። አንደኛው ዲፔንደንት ነው፣ የተጣበቀ መለየት የማያስችል አንዱ ለአንዱ ህልውና ወሳኝ የሆነ ኢትዮጵያም ውስጥ ምናቀው እሱን እኛ አንቀበልም። ጊዜው አልፎበታል፣ ቀርቷል። ሁለተኛው ዶሚናንስ ነው። እዚሁ ይሄ የዲፔንደንት የተጣበቀ ከሚዛን በላይ የተሳሰረ ግንኙነትን ሲበጣጥስ ደግሞ ኢትዮጵያ ውስጥ የመጣው ለውጥ ዶሚናንስ ነው ያመጣው። እኔ የምፈልገውን ፓትሪያርክ ሾማለሁ፣ እኔ የምፈልገውን ጳጳስ ሾማለሁ፣ እኔ የማልፈልገውን ገላለሁ፣ አባራለሁ የሚልም ዶሚናንስ ትክክል አይደለም። ትክክል አይደለም። እኛ የምናስበው ዲሞክራቲክ የሆነ እምነት በራሱ መርህና ስርዓትና ህግ የሚመራ መንግስት በራሱ እምነትና ስርዓት ህግ የሚመራ ነገር ግን አንዱ ለአንዱ ደግሞ ጋሻ ስለሆነ አንዱ ለሌላው አስፈላጊ ስለሆነ አስፈላጊ በሚባሉ ጉዳዮች በትብብር አብረው የሚሰሩበት መንገድ ነው የምንፈልገው። ለምሳሌ ሀገር ማስተዳደርን በሚመለከት የኛ ስራ ነው። የእናንተ ፍቃድ አያስፈልገንም። እናንተ ህግ አውጪ አይደላችሁ። እንዴት ነው ዜጎች የምናስተናግደው? የኛ ስራ ነው 100%። እንዴት ወንጌል ይስፋፋል? የእናንተ ስራ ነው። ወንጌል የሚስፋፋው ግን ሀገር ለመጠበቅ በሚያግዝ መልኩ ስለሆነ ትውልድ ለማነጽ ስለሆነ ሰላማዊ አውድ ለመፍጠር ስለሆነ እኛም እኮ እየረዳናችሁ ነው። መንግስት ዜጎች መልካም እንዲሆኑ እያገዝን ነው። በዚህ ጉዳይ መታገዝ አለብን ብሎ ቤተክርስቲያን ቢጠይቅ ደግሞ አግባብ ይመስለኛል። ለዚያ ነው ትብብሩና ንግግሩ የሚያስፈልገው፣ አንዳችን በሌላችን ስራ ሳንገባ ማለት ነው።